ልጆች ሲፈሩ ምንድነው የምናደርጋቸው? እንደማያስፈራ እናሳያቸዋለን። ፍርሃታቸው እስከሚጠፋ ድረስ አንጠብቃቸውም አይደለ? ኑ እዩት ብለን እንዲሞክሩት አድርገን እየፈሩ ግን እኛ ሴፍ እንደሆነ እናሳያቸዋለን ስለምናቅ ማለት ነው። ለኛስ ምንድነው የምናደርገው? ብዙ ጊዜ ፍርሃታችንን ሰፕረስ አድርገን እንዳልነበረ ነው የምናደርገው። ግን መሆን ያለበት ምንድነው? አክኖሌጅ ማድረግ አለበት። ለምን እንዳለ ፍርሃቱ እዛ ጋር ለምን እንዳለ ማወቅ። ምሳሌ ብንወስደው እያየነው የሚመጣ መኪና አይገጨንም አይደለ? ያላየነው መኪና ነው የሚገጨን። ስለዚህ ፍርሃታችንን ምን እንደሆነ ካወቅነው ስም ከሰጠነው ለኛ ላይ ፓወር አይኖረውም ማለት ነው። ሜቢ ፍርሃታችን ጀጅመንት ሊሆን ይችላል አይደለ? የድሮ ሐሳብ ሊሆን ይችላል። ይሄ ጀጅመንት እንሰራለን የምንለው ማለት። ስለዚህ ፍርሃቱ በዛ መልክ ሲመጣ እኛ ካወቅነው ፓወር እኛ ላይ አይኖረውም ማለት ነው። ስለዚህ አክኖሌጅ ማድረጋችን የምንፈልገውን ነገር እንድናረግ የምንፈልገው ነገር ላይ ፎከስ እንድናረግ ይረዳናል። ስለዚህ ፍርሃታችሁ ከምትፈልጉት ነገር አያቆማችሁ።